እኛም ልክ የሳቸውን እንትን ጸጋ ሰጥቶን ምን ነው ለአማራ ህዝብ እንደዚህ ሰርተን ባለፍን እና አማራ ህዝባችን በቀጠለ ከምር ነው መላ በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። እኒህ ሰው ታሪክ ሰርተው ነው ያለፉ። በምንም ይሁኑ በምንም ይሄን ልክ ንጉሱ አሳምነው ጽጌ የቀረችውን እድሜን ለአማራ ሰጣለሁ ብሎ ለአማራ ህዝብ ብሎ እንደተሰዋ ሁሉ እኒህም ሰው የቀረቻቸውን ይችን እድሜ ለአማራ ህዝብ ሰጥተው ነው ያለፉት። ግን ደግሞ ሲያልፉ ደግሞ በስነ ስርዓት በወርቅ ቀለም ታሪካቸውን ጽፈው ነው ያለፉት። በምን ብትሉኝ አንደኛ በርቁ ራሳቸውን መስዋዕትነት አድርገው ማለት ነው። በዚህ ሰዓት ቁጭ ብለው ልክ እንደማንኛውም ከቄስ ከመነኩሴ ጋራ ጎን ቁጭ ብሎ ከመንግስት ጋር እየተላላከ በስነ ስርዓት በርኖሱን ለብሶ ነጭ በነጭ እንትን ብሎ ቤተክርስቲያን እያለ ከዛም ከዚህም እያለን እያውደለደለ የሚኖር ብዙ እኔ ቅርታ አድርጎልኝ እኔ ሽማግሌ አይደለም ሽማግሌ መናገር ይቅርና ሽማግሌ እንትን ሲል መንገድ እንዳታቋርጭ ተብዬ ነው ያደግኩኝ። ሽማግሌ እንዴት እንደምናከብር የአማራ ህዝብ በሙሉ ያውቀዋል። እኔ የራሴን ቤተሰብ ያሳደገኝንም አውቀዋለሁ። ነገር ግን እኒህ ሰው እድሜያቸውን ይህን የቀረቻቸውን እድሜ በየቦታው እየተንከራተቱ ለማስታረቅ ያን ሁሉ ነገር የሰሩ ናቸው እና በጣም ነው የሚያሳዝነው። ግን ታሪካቸውን ጽፈዋል። ታሪክ መጽሐፍ ብቻ ሳይሆን እኒህ ጀግና እንክርዳዱን ከስንዴው እንድንለይ ሁሉ አድርገዋል። ብዙ ያልተዘመረላቸው ጀግና ናቸው። በጣም ብዙ ነገር ያሳለፉ ናቸው። ለምን? ከአማራ ህዝብ ጎን ስለቆሙ ማለት ነው። እና ብዙ ነገር ነው ለኛ መስዋዕትነት ከመሆናቸው በፊት ብዙ ነገር ሰርተውልን ነው ያለፉት እና እኔ ነፍሳቸውን ከደጋጎች ጎን ያድርግልኝ እያልኩኝ እኔ በዚህ ነው የምጨርሰው። ግን በጣም ልብ ነው የሚሰብረው። ለቤተሰቦቻቸውም ለወዳጆቻቸውም ለሁሉም መጽናናትን ይስጥ። ለእኛም ለአማራዎች ከምር እንደው መጽናናቱን ይስጠን። ግን አሟሟት ሁሉ አንድ አይነት አይደለም። ግን ታሪክ ሰርቶ ነው የሞቱ። ከምር ታሪካቸውን በወርቅ ቀለም ነው ጽፈው ያለፉት። እኔ ሌላም ማለትም አልችልም። ስለሰጠሽኝ እድል አመሰግናለሁ ቤትዬ። ግን እኔ እዚህ አንድ ነገር መናገር ፈልጋለሁ። ልክ ዳውን ሚኒሊክ ልክ ሚኒሊክ በህይወት እንዳለ ሁሉ ዳውን ሚኒሊክ እያሉ ሰልፍ ሲወጡ የነበሩ እኔ ብሔርም አልጠራም በቁብ የሚጽፉ ማለት ነው። እዚህ ሽበት ያለው ሁሉ ሻለቃ መሳፍንት የሚመስላቸው ግብዞች ጨብጤ ምናምን እያሉ እዚህ ጋር ይጽፋሉ ማለት ነው። እና ሽበት ያለ ሁሉ ሻለቃ መሳፍንት አይደለም። በእርግጥ እኒህ አርበኛ ጋሽ ተስፋዬ ናቸው አይደል? አርበኛ ተስፋዬ ነው አይደል ስማቸው? ቤትዬ እንዳልሳሳት። ልክ ነሽ። አርበኛ ተስፋዬ እና ሻለቃ መሳፍንት ሁለቱም በጀግንነት አንድ ናቸው። ሁለቱም አማራ ናቸው። ሁለቱም ለአማራ ህዝብ መስዋዕትነት ሊሆኑ ጫካ የወረዱ ናቸው። ነገር ግን እኔ ሻለቃ መሳፍንት አይደሉም እና ሽበት ያለ ሁሉ ሽበት ያወጣ ሁሉ ሻለቃ መሳፍንት የሚመስላችሁ ግብዞች ማለት ነው። ሰላም ናችሁ? እንዴት አላችሁ? ሰላማችሁ ይብዛ ሁላችሁም። እኔ ጋሼን በአካል አውቃቸዋለሁ እና እውነት ዛሬ በጣም ነው አንጀቴ የተሰበረው። እኔ ለዚህ በፊትም ማራቤት የዓለም ከተማ ላይ አውቃቸዋለሁ። እንደዚሁ ይሄ መከታው የሚባል ሰውዬ እዛም እንደዚሁ ገጥሞ ለርቅ መተው ነው ያንም ያወቋቸው እና ሁለት አንድ ሳምንት አካል አብሬያቸው ነበርኩ። በጣም ረጅም ህልም ያላቸው ብሶት ያንገበገባቸው ህልማቸው ይሄ አልነበረም። እውነት ለመናገር ግን ያሳዝናል። እውነት ለመናገር እስከ መቼ ነው ግን ያማ እንደዚህ እርስ በርሳችን አንዱ አጋሽ ታጋሽ እየሆነ የምንበላለው? በዚህ ሰው ላይ እጁ ያለበት ሰው ግን እኔ የምር እኔ እንደው መድኃኒዓለም ራሱ በእጃቸው ይከፍላቸዋል። በእርግጠኝነት ነው የምለው። የዚህን ሰው መከራ የሚያውቀው ያየው ሰውና በሱ ቦታ ላይ የነበረ ሰው ብቻና ብቻ ነው። እኔ ማንንም መውቀስ አልፈልግም፣ ግን ነገ ፍርድ አይቀርም። ምክንያቱም ዛሬ መስዋዕት እየተከፈለበት ያለው ህዝብን መስዋዕት እየከፈለ ብዙ ነገር በደል ስለደረሰበት ነው። ይህ አባት ደግሞ መቼም እሱን የማያውቅ የለም። ከአራቱም ማዕዘን በእግራቸው ተንከራተው ያልደረሱበት ቦታ የለም።
ዛሬ ላይ እንደ ቃቃ ጨዋታ ግን እንዲሆነ ሲባል የምር እንደው ያላዘነ በቃ ባንዳና ጥላት ብቻ ነው። ምክንያቱም በጣም ምስልህ እንደው ስሜቴን መቆጣጠር ነው ያቃተኝ። እኔ ምንም አላምንም። አሁንም እንዲህ ነው የሚባል እንደው በቃ እንግዲህ የኛ ነገር በቃ ሁሌ እንደዚህ ሆነ ማለት ነው። እኔ ማንንም መውቀስ አልፈልግም፣ ግን በዚህ ሰው ላይ ግን የሆነ ነገር አድርገው ነገ የሆነ ነገር ተፈጥሮ መምጣቱ አይቀርም። የምር እንደው ህሊናቸው ሰላም ለራሳቸው መድኃኒዓለም በራሳቸው ይክፋላቸው። በቃ መሐመድ አለ። መሐመድ ቀጥል። አሎ ይሰማል ቤቴ? አዎ ትሰማለህ እንደማለት ቀጥል። አይ እነዚህ መስዋዕትነት ለከፈሉ አባታችን የዋላህ ይዘንለት ነው የምለው። በነገራችን ላይ ግን ከዚህ በመቀጠል አንቺ ያስተላለፍሽው አንድ በቃ በጣም ማስጠንቀቂያ የሆነ ነገር አስተላልፈሻል። እኔ እሱን ሐሳብ ነው የምደግፈው። ዛሬ ዞር ስል በየቦታው የሚወራ ወሬ ጥሩ ወሬ አይደለም። በነገራችን ላይ አርበኛ ዘመነ ካሴ ያስተላልፈው በተባለው መልእክት ብዙ ነገር እየተባለ ነው። የፋኖ አመራሮችን መሬት ላይ ድረስ ፋኖ ጋር የሚገናኙት እነዚህ አክቲቪስት ነን ምንድነን የሚሉት መሬት ላይ ድረስ የሚገናኙት እነሱ እንደዚህ የዘመነ ካሴ መግለጫ የሚቀበሉ ከሆነ እርምጃ እንዲወሰድባቸው እናረጋለን እያሉ ስለሆነ ያስተላለፍሽው መልእክት ሳሚ ላይ በጣም ያው ጊዜውን ያዋጀ ነው ብዬ ነው ማሰበው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። አንድ እህት ደግሞ ወታ እየዘፈነች ነው አሉ። ትዝፈን ብልጽግና እኮ ናት። እና እኔ ልብ ይኑረን ነው እኛ ልጆች፣ ይህንን የአማራ ልጆች ከሆናቸው የምጽፉ ልብ ግዙ፣ ምንም አያስፈልግም ለማለት ነው። ግን እናንተ ግን አጀንዳ ለማስቀየር ከዚህም ቤት ከሌ ከፍታ እንዲያለችሽ ነው እንዲያለች ነው እያላችሁ የምትሉ ስራችሁ ስለሆነ አብይ አህመድ የከፈላችሁ ለዚህ ነው። ከምንም አንቆጥራችሁም። በብዙ እንትን በሳት የተፈተነ ጀግና እየወጣ ነው እና ጨርሻለሁ። የዛን የእንትኑን በመግለጫው ምክንያት የሆነ ትንሽ ሄዳችሁበታል። ብዙ እያየን ብዙ እየሰማን ነው። ያንን ሁሉ በረዶ ያንን ሁሉ ዶፍም አልፈናል። እንኳን ይችን ይቅርና እና አንድነት ሲባል በጣም የሚያማችሁ አላችሁ። በዛ ምክንያት ተነስታችሁ ብዙ ነገር ትላላችሁ። ያው የጦስ ዶሮ የሆነ አንድ ጀግና አለ፣ የአማራን ችግር የተሸከመ በሱ ላይ ነው። አሁን እኔ ብዙም አልልም፣ ትንሽ ያደክማል። ቤት እየጨርሻለሁ፣ ግን የአባታችን ነፍስ ይማርልን። እኛም ልክ የእሳቸውን እንትን ጸጋ ሰጥቶን ምነው ለአማራ ሕዝብ እንደዚህ ሰርተን ባለፍን እና አማራ ሕዝባችን በቀጠለ ከምር ነው መላችሁ። ግን በጣም ነው የሚያሳዝነው።